ሰላም ጤና ይስጥልኝ እህቶቼ፣ እንዴት ናችሁ? ሁሉ ሰላም ሁላማ ነጋ እግዚአብሔር ይመስገን። ተደረገላችሁ ነው። እዚህ ጋር ደግሞ የዛሬ ኬክ ይሰራ ፈልጌ ነው። እዚህ ጋር ሎሚ እንትን ቆዳው ፈልጋለሁ። የእንትኑ ሽታ የእንቁላሉ ሽታ ዛንካ እንዳይ እዚህ ጋር እንቁላልና ዘይት አርግ እንቁላልና ስኳር አርጌያለሁ። እንቁላል ስኳር አንድ ላይ። ይሄ ደግሞ መጨረሻ ላይ ነው ጨምረው ማለት ነው። ይሄ እንትኑ ዛንካ እንዳይል እኔ በርከታ አርጌ ነው እንትን እምለው ለራሴ ለሁለት እህቶቼ ለራሴ አንድ በሶስት እቃ ነው እንትን እምለው። እዚህ ጋር ስንት እንቁላል ሰብሬያለሁ? 12 እንቁላል አንድ ላይ ሰብሬያለሁ። 12 እንቁላል አንድ ላይ ሰብሬያለሁ። ለምን ለሶስት እቃ በሶስት እቃ ነው። ይሄ የሎሚ እንትን ያልኩበት ነው። ሎሚ ጀመርኩ። እዚህ ጋር ቫኒላ አለኝ። እዚህ ጋር ካካው አለኝ። ካካው አንደኛው ላይ ካካው ጨምራለሁ ለከረር ማለት ነው። ሶስታችንም ስለምንከፋፈለው ኬኩ በከረር እንወስዳለን። እና ምንድነው አሁን እዚህ ጋር ማድረገው ሚክስ ማድረገው እንትኑን ይስማሙ ተፈስከስ እንዴ አትከባ ምን ሰይ ይሄው ሚክስ ላደርግ በስመ ስላሴ። ይሄ አሁን ምንድነው እንቁላልና ስኳር ነው። እዚህ ጋር ለአንድ ኩባያ ለሶስት ኩባያ እንቁላል ወተት ለሶስት ኩባያ ዱቄት 4 እንቁላል ነው የሚደረገው። እኔ ግን እንቁላሉ ለአንድ ኩባያ ወተት ለሁለት ኩባያ ወተት 4 እንቁላል ነው ማረገው 6 ኩባያ ዱቄት ነው። ለምን ለሶስታችን ለሁለቱ እህቶቼ ለራሴ አንድ ላይ ለሶስት ቦታ ነው ማረገው። የኬክ መጋገሪያ ደግሞ የእንትን ማረገው በምንድን ነው እንትን ነው ይሄ አንዳንዴ ክብ ምናምን ይሰራበታል አይደል? የገዘዝ በሱ ነው የሚሰራው። እና አሁን እዚህ ጋር ምን እየሰራሁ ነው? እንቁላልና ወተቴ እንቁላልና ስኳርን በደንብ እንትን እያልኩት ነው እየመታሁት ነው። እስከመሟሟት አለበት ስኳሩ እንትኑ ወተቱ ማለት ነው። በጣም ስኳሩ በጣም መሟሟት አለበት። በጣም መዋዋት አለበት። አረፋ አውጥቶ እንደ ክሬም እስከሚሆን መታወቅ እያያችሁ ነው። ገና ነው። በጣም ስኳር ብዙ ስለሆነ ስኳሩ ገና ነው። እንደዛ ነው እህቶቼ እላችኋለሁ። እና ሰብስክራይብ ደግሞ አድርጉ። ሰብስክራይብ አድርጉ፣ ላይክ አድርጉ። አሁን እዚህ ጋር ምን ጨምራለሁ? ቫኒላ ከእንቁላሉ ጋር ማለት ነው። ከእንቁላሉ ጋር ቫኒላን ጨምራለሁ። ገና ነው እንትኑ ገና አልተዋዋሃደም። ማን ነው ሙሉ ለሙሉ ባልከፍተው ደስ ይለኛል። ይሄ ቫኒላ ታርኩት ማንኪያው ይሄ ለአንደኛው ለራሴ ነው። ይሄ እንትኑ ማለት ነው። ብረቱ ቢቃጠል እንኳን ለራሴ እዚሁ እጠቀመዋለሁ። ለምን ስማሙ ደምስ ቅዱስ በስመ ስላሴ ለምን ለስንት እንቁላል ነው? ለ12 እንቁላል ነው። ስለዚህ ችግር የለውም ቢበዛም ማለት ነው። ግማሽ ወይ ጨረስኩት እንቁላል። ይሄ ምንድነው? ቫኒላና እንቁላል ወተት ስኳር ነው እዚህ ጋር ያለው ማለት ነው። ቫኒላ እኔ ባይዘው ምግብ በጣም ነው የምችለው። የእነሱንም የኛ ነው። እኔ ኩኪስ ሰራ ነበር መጀመሪያ የነበርኩባት ሴትዮ ቤት። በጣም ኩኪስ ኬኮች በጣም ልጆች ስላሉ በጣም ነበር እንትን ማለት የዚህ ሀገር ዜጋ ሳትሆን ይሄን ልጆ ሰራተኛ የሆነች የሌላ ሀገር ዜጋ ናት። 4 ልጆች ያሏት የለችም አሁን እዚህ ማለት ነው። ግድሜ ላይ የለችም፣ ግን በጣም ጥሩ ሴት በጣም
ጥሩ ሴት የሆነች ናት። እሷ ጋር 2 ዓመት 3 ዓመት ከምናምን ሰርቻለሁ። 3 ዓመት 4 ልጆች አላት። እናቷ፣ ባሏ፣ እሷ እኔ ነን እና ጥሩ ሴት ነበረ እና ይበልጡ ደግሞ በፊትም እችላለሁ ግን እነዚህ እሷ ጋር በጣም በደንብ ለምን ለልጆች ሲባል በሳምንት 2 ነው የሚሰራው። ፒዛ ራሱ እሰራለሁ እላለሁ እንጂ እንደሷ በጣም ነበር። እዛ በሳምንት ቅዳሜ ፒዛ ነው የምንበላው። እቤት ነው የሚሰራው እና በጣም ጥሩ ሴት ነበረች። በጣም እግዚአብሔር በሚያውቀው በእውነት በጣም ጥሩ ሴት እስከ ዛሬ ድረስ። አሁን ስልኬ ጠፍቶብኝ ነው እንጂ ታወራኝ ነበር። የደረሽ ልብኔን ምንድነው ምን ላይ ነሽ ትለኝ ነበር። ለምን ልብኔን እንደዚህ አሁን በግርግሩ ምክንያት በጣም ማለት ነው ህገወጥ በመሆኔ ነው። እንትን ብሆን ኖሮ ህጋዊ ብሆን ኖሮ እሷ ነበረች ይዛኝ የምትወጣው ከዚያ ጋር። በጣም ጥሩ ሴት ነው በእውነቱ ማለት አንዳንዴ ያው እኛ ጥሩም ሲሆኑልን ላንወድም ክፉም ሲሆኑብን እንነጫነጫለን እና ደግሞ ጥሩ የሆኑትንም ጥሩ ነው ማለት ግድ ነው። እዚህ ጋር ለስንት ኩባያ ለስንት እንትን ዱቄት ነው? ለ6 ኩባያ ዱቄት ነው ይሄ። ለምን ስንት እንቁላል ነው የጨመርኩት? 12 እንቁላል ነው የጨመርኩት። ለምን ለ3 ቦታ ነው የሚለው የእንትኑ አንዳንድ እንትን ነው የሚለው። አይ እኔ ግን እንደዛ አይደለም። ስኳር ያደረኩት አሁን በዚህ ኩባያ 1 ብቻ ነው። ለምን ብዛት ስላለው እንትን እንዳይልብኝ። ይሄ አሁን ምንድነው ዘይት ጨመር። ዘይቴን እና እንትኔን ደግሞ አንድ ላይ ሚክስ አደርጋለሁ። አሁን ቀረኝ እሱ ይሄን ሚክስ ካረኩኝ በኋላ ምንድነው ማድረገው? ካርቲክ ፓውደሬን እና ሊጤን ለ40 ደቂቃ እንትን ስኩል ውስጥ ማረጋው። ያው ታውቃላችሁ በስደት ላይ ያላችሁ ልጆች ሁለት ታውቃላችሁ በምን መሰራት እንዳለበት። ያው እኛ ኢትዮጵያ ደግሞ ሁሉም ብዙ ጊዜ አይኖረንም። የሚኖረን በምጣድ ነው። እኔ በከሰል ዳቦ የከሰል ዳቦ ጋግር ነበር ኢትዮጵያ እያለሁ። ዳቦ በከሰል ማለት በጣም በድስት የሚወጥ ድስት ውስጥ ከሰል አድርጌ ከላይ በከሰል በውሃ ዳቦ በውሃ ጋግር ነበር። አሁን ግማሽ ማንኪያ 1 ማንኪያ እንደዚህ አቸቶ እጨምርበታለሁ። አቸቶ በጣም ጥሩ ነው። አቸቶ ማለት በልብኔን በእኛ በኢትዮጵያ ደግሞ አቸቶ ለምን እንቁላሉ ሽታ እንዳይኖረው። ይህ ማንኪያ ነው፣ ችግር የለው። ይሄ አሁን ምን ተሆነ በቃ ሚክስ ተደረገ። አሁን ምን ማድረግ አለብኝ? እንቁላሌንና ወተቴንና ኩባያ ይዤ መጣሁ። ምንድን ነው የማደርገው? ዱቄቴን እንትን እላለሁኝ። ዱቄት ይሄ ነው ካርቶኑ ማለት ነው። ማለት ትናንትና አለቀዬ የነገ ሳምንት ዛሬ 7 ቀኗ ነው ከሄደች ማለት ነው። 6 ሰኞ ነው። ሰኞ ሳምንቷ ነው። እቤት የለችም እና በቀደም ዕለት ብር ፈልጋለች ስራ ለምን እንደዚህ ማን ይበለዋል አለችኝ። እንዴ እኔ እኮ ሲጀመር ላንቺ አይደለም የምሰራው ለራሴ ነው እናቴ። እኔ ላንቺ ሲሰራ አብረን እንበላለን። ማን ይበለዋል ማን ይጠጣዋል አይቻልም። አንድ መነፋስ ስላለበት ነው። ንጹህ ከሆነ እንዲሁ ጨምረዋለሁ እንጂ እነፋዋለሁ። ይሄ ንጹህ ነው፣ ምንም ነገር የለውም። እኛ ሀበሾች ይኸውላችሁ ታውቃላችሁ፣ ንጽህናችንም እንደዛው ዝርክርክራችንም እንደዛው። አሁን ምንድን ነው እያደረክ ያለሁት? አሁን ይሄ ዱቄት 3 ኩባያ አደረኩኝ። 4 ኩባያ ነው የሚሆነው ይሄ ኪሎ ማለት ነው። 4 ኩባያ ኪሎ ነው።
2 ኩባያ ይቀረኛል። አመጣለሁኝ እዛ አለኝ ሌላ እሽግ 3 ይሄውን ለአንድ አይደለም 3 ቦታ ነው የምከፍለው ለሁለት እህቶቼ ለራሴ። ስለዚህ ለዛ ገብርኤል አባቴ ድረስ ራስክ ምን ነው አንተ ምቀኛ። ያው እንግዲህ እንደምታውቁት እንደንዴ ወይ ዞረ እንትን ወደዛ ኧረ ተው